በጠዋት የተነሳው ያለፈውን ነገር ሁሉ ረስቶ አዲስ ህይወት ለመጀመር ቀኑን በደስታ ለማሳለፍ ነው። ዳጊ 25 ዓመት ሲኖር ይህ የመጀመሪያ ቀኑ እንዲሆን ሁሉን ነገር በራሱ ለመወጣት ቃል ገብቷል። አዲስ ስራ፣ አዲስ ቦታ፣ አዲስ ቤት፣ ሁሉም ነገር ዛሬ አዲስ ነው። በሲቪል ኢንጂነሪንግ ከተመረቀ እነሆ 1 ዓመት ነው ዛሬ። በህይወቱ ያቀዳቸው ነገሮች ሁሉ፣ ከልጅነቱ ጀምሮ ያሰበው ሁሉ ዛሬ የለም። ጓደኞቹ፣ የሚፈልገው ትምህርት፣ የሴት ጓደኛ፣ ብቻ ሁሉም ዛሬ እንዳቀዱ አይደለም። ጠዋት 12 ሰዓት ተኩል ሲሆን ከተከራየበት ቤት ፊቱን ታጥቦ ልብሱን ቀያይሮ ወደ አዲሱ ቢሮ ለመሄድ ወጣ። የታክሲ ሰልፍ ረጅም በመሆኑ እና የሚሄደውም ሩቅ መንገድ ስለሆነ በባስ መሄዱ ገንዘብ መቆጠብ ብቻ ሳይሆን እንግልትና መተፋፈግ ስለሚቀንስ ምርጫው አድርጎታል። ተስፋ ማድረግ ለዳጊ በጣም ቀላል ነገር ነው። አንዳንዴ ይሳካለታል፣ አንዳንዴ ጊዜ ደግሞ አይሆንም። ነገር ግን በፍጹም በህይወቱ ተስፋ ቆርጦ አያውቅም። ዛሬም እንደ ድሮ አዲስ ነገር ተስፋ አድርጓል። አዲስ ህይወት፣ አዲስ ፍቅረኛ፣ ራሱን ችሎ መኖር፣ ሰዎችን ማስደሰት፣ ይህ ሁሉ ጭንቅላት ውስጥ አለ። አንድ በአንድ እንደሚያደርጋቸው የሚያውቅ የት ነህ? የአውቶቢሷ ትኬት ቆራጭ ጥያቄ ከቀን ህልሙ አነቃ። ሜክሲኮ ብሎ 5 ብር አውጥቶ ሰጣት። ትኬት ተሰጥቶት ከመነሻ ስለሆነ ባስ የሚይዘው ወንበር ይዞ ተቀመጠ። ብዙ 45 ደቂቃ ፈጀ በግምት። ባሱ መካኒሳ አካባቢ ሲደርስ አውቶቡሱ ከአፍ እስከ ገደፉ ነበር። ብዙም ሳይቆይ ባሱ ውስጥ ጩኸት ተሰማ። ሁሉም ከያለበት ወደ ጩኸቱ አቅጣጫ ለማየት ተንጠራራ። ዳኒም ከመቀመጫው ብድግ ብሎ የሚሆነው ማየት ጀመረ። 2 ጎረምሶች ተያይዘው ለጥል የተዘጋጁ ይመስላሉ። ወዲያው አንደኛው በቦክስ ሁለተኛው ልጅ ይመቷል። ግርግር ተፈጠረ። የተመታው ካጎነበሰበት ተነስቶ በቲስታ የመታው ልጅ ይመቷል። ደም በደም ሆነበት። ባሱ መሄዱን አላውቀውም ነበር። ነገር ግን ትንሽ እንደሄደ ፖሊሶች ሲያገኝ ሹፌሩ ማለት ነው ባሱን ያቆሙና በክላክስ ፖሊሶቹን ይጠራቸው። እነሱም ገብተው ነገሩን ለማውረድ የተቻላቸውን ሁሉ ማድረግ ጀመሩ። ትንሽ ቢቆይም ነገሩ በርዶ ችግራቸውን ማስረዳት ይጀምራሉ። 2 ጎረምሶች ማለት ነው። ነገሩ ለካ ቆየት ያለ ቀን ሆኖ እንደ ድንገት ባስ ላይ ተገናኝቶ ኖሯል። በቃላት አንዳንድ ሲባባሉ ቆይተው ነው ወደ ድብድብ ያመሩት። ፖሊሶቹም እንዲወርዱ እና ተለያይተው እንዲጓዙ ወስነው አንደኛው የያዘውን ቦርሳ ይዘውለት ሌላኛው ሌላ ፖሊስ ይዞት ከአውቶቡስ ይወርዳሉ። ይህ ሁሉ ሲሆን ዳጊ ነገሮችን ሁሉ በጥሞና እየተከታተለ ነበር። ነገሮች እንደሚታዩት ሊሆኑ እንደማይችሉ ከመጀመሪያው ጠርጥሮ ስለነበር 2 ልጆች ፖሊሶቹ ይዘዋቸው ሲወርዱ እሱም አብሯቸው ወረደ። ባሱ ለመሄድ ከቆመበት ለመነሳት ሲዘጋጅ ከፊት ቀድሞ እንዳይንቀሳቀስ አስጠነቀቀው። ሹፌሩም በድንጋጤና በአግርሞት ምን ነው አለ። አንድ ጊዜ ልጆቹ እስኪጣሩ 5 ደቂቃ ጠብቃል። ወደ ፖሊሶቹም በፍጥነት በመሄድ ልጆቹን የያዙትን ቦርሳ የማን እንደሆነ ይጠየቁ አለ። አንደኛው ፖሊስም የማን ነው ብሎ ሲጠይቃቸው ሁለቱም በአንድነት የኔ በማለት መለሱ። በዚህ ጊዜ ፖሊሶቹ የበለጠ ጥርጣሬያቸው ስላየለ ውስጥ ያለው ምን እንደሆነ 2ቱንም ልጆች በአንድ ላይ ጠየቋቸው። ልጆቹ ግን በድንጋጤ መናገራቸው። አንደኛው ፖሊስ ቦርሳውን መክፈት ሲጀምር ግን አንደኛው ልጅ እግሬ አውጭኝ ብሎ ባገኘው የሰፈር መታጠቂያ ሮጦ አመለጠ። አንደኛው ግን ፖሊስ ይዞ ስለነበር ማምለጥ አልቻለም። ቦርሳው ሲከፈት 3 የሞባይል ካርዶች እና 2 የወንድ ቦርሳ ተገኘ። ሰው ሁሉ በአግርሞት የሚሆነው ነገር ያያል። ዳጊ አጠገባቸው ስለነበር አንዱን ቦርሳ ከፍቶ ውስጥ ያገኘው መታወቂያ ጮክ ብሎ ባስ ውስጥ ላለው ሰው ስሙን ማንበብ ጀመረ። ቢኒያም ገብሩ ስላሴ ብሎ ሲናገር ከአውቶቡስ ውስጥ አቤት የሚል ድምፅ ተሰማ። አንዱ ሊያገላግል የነበረው ወጣት ነበር። ወዲያው አውቶቡሱ በሁከት ታመሰ። ሁሉም እሱንና ቦርሳውን መፈተሽ ጀመረ። ስልኬ የሚሉ የተለያዩ የ3 ሰዎች ድምፅ ወዲያው ተሰማ። ፖሊሶች ወዲያው ማንም ከአውቶቡሱ እንዳይወጣ ያዝና በመገናኛ እንዳይወጣ አሉና
በመገናኛ ሬዲዮአቸው ተጨማሪ ኃይል አካባቢው ላይ ካለ እንዲላክላቸው ጠየቁ። በ5 ደቂቃ ውስጥ የፖሊስ መኪና ጩኸት እያሰማ ከተፋለ። ሁኔታውን ሁሉ ለመጣው ኃይል አስረድተው ቀጣይ እርምጃ መካሄድ ጀመረ። ሁለተኛው የወንድ ቦርሳ ተከፍቶ መታወቂያው ላይ ያለው ስም ተነበበ። ተፈሪ አበበ። አሁንም አቤት የሚል ድምፅ ከአውቶቡስ ውስጥ ተሰማ። ሁለቱ ስማቸውን ተጠይቀው ሰዎቹ እንዲወርዱ ተደረገ። ከመታወቂያቸው ጋር ማንነታቸው ከተገናዘበ በኋላ ስልክ ቁጥራቸውና አድራሻቸው ተመዝግቦ ንብረታቸው ተመለሰላቸው። የስልኩን ባለቤት ለማወቅ አይነቱን እና ምልክቱን እንዲያስረዱ ፖሊሶቹ ሰዎቹን ለመጠየቅ ሊሄዱ ሲሉ ዳጊ ግን ቀላል ዘዴ አለና አንዱን ስልክ ተቀብሎ ወደ ራሱ ቁጥር ደወለበት። በመቀጠልም ሌሎቹን በተመሳሳይ ሁኔታ ቁጥራቸውን ለየ። ከዚያም ስልክ የጠፋ ያሉትን ሰዎች ስልክ ቁጥራቸውን በመጠየቅ ለእያንዳንዳቸው ንብረታቸው ተመለሰላቸው። ፖሊሶቹም ለዳጊ ምስጋናቸውን አቅርበው ስልኩንና አድራሻውን በመቀበል ለተጨማሪ መረጃ ከፈለጉት እንደሚደውሉለት ገልጸው መልካም መንገድ ተመኝተውለት ሸኙት። አውቶቡስ ሹፌሩም ለፖሊሶች ተጨማሪ መረጃ ከፈለገው አውቶቡስ ካሜራ ስላለው በፍላሽ ዲስክ ሊሰጣቸው እንደሚችል ነግሯቸውም ለመርማሪ ፖሊሱ ሰጠው። በመጀመሪያ የስራ ቀን እንዲህ አይነት ጉድ ምን ይባላል እያለ ዳጊ ለራሱ ገርሞት ወደ አውቶቡሱ ተመልሶ ሲገባ ሁሉም ሰው በጭብጨባና በምስጋና ተቀበለው። ዳጊ ደስ አለው። አንድ ጥሩ ነገር ገና በጧቱ ፈጽሟል። አውቶቡስ ሹፌሩ ከጎኑ እንዲቆም አድርጎት ስሙን ጠይቆት ስልኩንና አድራሻውን ወስዶ የኛ መስሪያ ቤት ለእናንተ አይነት ሰው የክብር ምስጋና አለው። ራሳችን ደውለን ነፃ የህይወት ዘመን የባስ ትራንስፖርት መታወቂያ ይበረከትልሃል። ጎበዝ፣ በዚሁ ቀጥል። ንጹህ ልቦና ያለ ሰው ነህ፣ ደፋር ነህ፣ ነገሮችን በአትኩሮት ነው የምትከታተለው አለ። ዳጊ የሰማውን ማመን አቃተው። በ10 ደቂቃ ተአምር! ይህ ሁሉ ምርቃት! ተከታዩን ክፍል በሚቀጥለው ይጠብቁ።